በመካከለኛው ምስራቅ ያለው ጦርነት እንደቀጠለ ሲሆን ተያያዥ ሆኖ ዓለምን እየፈተነ የመጣው የኢኮኖሚ ተጽዕኖ ደግሞ የበርካታ ሀገራት ችግር ሆኖ ቀጥሏል። በተለይም ባላደጉ ድሃ ሀገራት ላይ በሚሊዮን የሚቆጠሩ ሰዎችን የኑሮ ሁኔታ እያባባሰው ነው። በአፍሪካ ላይ እያደረሰ ያለው ችግር ደግሞ በተግባር መታየት ጀምረዋል። የዓለም አቀፍ የነዳጅ ዘይት ዋጋ መጨመር በመካከለኛው ምስራቅ የመተላለፊያ መስመር በተፈጠረ ግጭት ምክንያት ሲሆን የነዳጅ የገበያ ዋጋ ጣራ እንዲነካ ምክንያት ሆነዋል። ኢኮኖሚስቶች እንደሚሉት በዚህ በዘመናዊ ዓለም ታሪክ በኃይል አቅርቦት እጥረት ምክንያት የተፈጠረ አስደንጋጭ ክስተት ነው። በዊትስ ዩኒቨርሲቲ ጥናት መሠረት በተለይ በአፍሪካ የትራንስፖርት ችግር የምግብ እህል ምርት መቀነስን እንዲሁም በሰው ልጆች የዕለት ተዕለት ኑሮ ላይ ከባድ የተባለን ፈተና ደቅነዋል። ወደ አገር ውስጥ በሚገቡ ኢምፖርትድ የነዳጅ ዘይቶች ላይ ጥገኛ የሆኑ እንደ ኢትዮጵያ ባሉ ሀገራት ላይ ጉዳቱ ከፍ ያለ እንደሚሆን ባለሙያዎች ያስረዳሉ። መንግስታት የተሻለ ያሉትን የመፍትሄ እርምጃዎች እየወሰዱ ነው። በአንዳንድ የአፍሪካ ሀገራት ላይ መንግስታት በዜጎቻቸው ላይ የመጣውን ድንገተኛ የነዳጅ ዋጋ ለመቀነስ የሚያስችል የፊውል ሰብሲዲ፣ የፋይናንስ ድጋፍ እያደረጉ ነው። የትራንስፖርትና የምግብ ዋጋ በፍጥነት እንዳያሻቅብም የሚችሉትን ሁሉ እየሰሩ ነው። ኤክስፐርቶች ይሄ ጊዜያዊ መፍትሄ እንደሆነ በመግለጽ የችግሩን አሳሳቢነት ያሰምሩበታል። በአፍሪካ የሚገኙ የፋይናንስ ሚኒስትሮች በአገራቸው እየገፋ የመጣው የኢኮኖሚ ጫና እንቅልፍ ነስቷቸዋል። እንደ ሊሞንድ ዘገባ ፍጹም የሆነው የነዳጅ ዋጋ ጭማሪ በአፍሪካ የመንግስታትን የናሽናል ዴብት ኢንትረስት እየጨመረው ሲሆን በአገር ውስጥ የመገበያያ ገንዘብ ከረንሲን እያዳከመው ነው። ከዛም አልፎ መንግስታት በዓለም አቀፍ ገበያ ሃርድ ከረንሲ የመግዛት አቅማቸውን ተፈታትኖታል። ይህ በዚህ እንዳለ ዓለም አቀፍ ተቋማት እንዳስጠነቀቁት አስፈላጊ የግብርና ምርት፣ የማዳበሪያ ቁሳቁሶች በመካከለኛው ምስራቅ የጦር ቀጠና የሚተላለፉ በመሆኑ ዝቅተኛ የምርት መጠንና ከፍተኛ የሆነ የዋጋ ንረት በባሰ መልኩ እንደሚያጋጥማቸው ስጋታቸውን ገልጸዋል። የብዙ ሀገራት መንግስታት ችግሩን ለመቋቋም አስቸኳይ እርምጃዎችን የኤመርጀንሲ አክሽን መውሰድ ጀምረዋል። ሮይተርስ እንደዘገበው የፊሊፒንስ መንግስት ብሔራዊ የድንገተኛ አዋጅን ያወጣ ሲሆን የነዳጅ አቅርቦትን በፍጥነት ለማቅረብና ለሕዝብ አስፈላጊ የሆኑትን መድኃኒት፣ የምግብ እህልና ሸቀጣሸቀጦችን ለማዳረስ ቅድሚያ ሰጥቶ ሰርቷል። በአውሮፓ ደግሞ ፈረንሳይ በተጠኑ የኢኮኖሚ ዘርፎች ላይ ድጋፍ ያደረገች ሲሆን የታክስ ሪሊፍን ይጨምራል። በነዳጅ ዋጋ ጭማሪ የተጎዱ የትራንስፖርትና ግብርና ሴክተሮችም ተደጉመዋል። የቱርክ መንግስት ደግሞ በመካከለኛው ምስራቅ የኃይል አቅርቦት ላይ ጥገኛ ላለመሆን የኃይል አማራጮችን ለመጠቀም ዓለም አቀፍ ስምምነቶችን አድርጋለች። የዚህ አይነቱ እርምጃ የሚያሳየን ዓለም ለረጅም ጊዜ የኢኮኖሚ ተጽዕኖ እየተዘጋጀች መሆኑን ነው። በርካታ የኢኮኖሚ ኤክስፐርቶች እንደሚያስጠነቅቁት ጦርነቱ የሚቀጥል ከሆነ በድሃ ሀገራት ላይ የሚፈጥረው የኢኮኖሚ ጫና የከፋ ይሆናል። በተለይ ለአፍሪካውያን ሁኔታዎች አሳሳቢ ሆነዋል። በርካታ የአፍሪካ ሀገራት የነዳጅ ዘይትን ከውጭ ነው የሚያስገቡት። አስቀድሞ በነበረባቸው የኢኮኖሚ ችግሮች ላይ ግብርና ላይ መሰረት ያደረገው የኢኮኖሚ ሁኔታ ተደማምሮ መጪው ጊዜ አስፈሪ አድርጎታል። የመካከለኛው ምስራቅ ጦርነት ከዚህ በኋላ የአካባቢ ግጭት ብቻ ተብሎ የሚጠራ ሳይሆን ዓለም አቀፍ የኢኮኖሚ ማዕበል ግሎባል ኢኮኖሚክ ስቶርም ተብሎ ዓለምን ይፈትናል።